እንዴት? ለሀንዬ መረጃዎቹን በሙሉ ስለሰጠናት እንደው ቀለል ነው ያለኝ። አዎ ሀናን እኮ መዋሸት በጣም ይከብዳል። በጣም እንጂ ሳያት በሙሉ እኮ እንደው በሰቀቀን እያለኩኝ ነበር። እሷ ግን ምን የምታደርጋቸው ይመስሎታል? አዎ ያልከው ትክክል ሳይሆን አይቀርም። እንዴ እኔ ደግሞ ምን አልኩኝ? ምን ያህል የዋህ ብትሆንም እንደው በሞተ ሰው ላይ ግን ትጨክናለች ብዬ አላስብም እኮ። እኔም ስለ ሞተው ልጅ ስትል ለፍርድ የምታቀርባቸው ይመስለኛል። ትክክል ብለሃል። ለዚህ ደግሞ እኮ እኛ ረጅሙን መንገድ ተጉዘንላቸዋል። እርሱ ግን ምን አሰቡ? እኔ ምን አስባለሁ ማለቴ ሀኒቾ ቤተሰቦቿ ጋር ሄደች አልሄደች እያሉ ከሚሳቀቁ፣ እሷ ደግሞ አባቴ ብቻውን ሆነ አልሆነ እያለች ከምትሳቀቅ ለምን የሆነ መፍትሄ ይፈልጉ? ምን አይነት መፍትሄ? እኔ እንጃ። ብቻ ግን እንደዛ ከመሳቀቅ የሆነ መፍትሄ ቢያስቡ ደስ ይለኛል። አንተ እኮ አብረኸኝ ካለ ሀንዬን ብዙ አላስጨንቃት። ፋዘርዬ አሁን እንደዚህ አይነት ምግብ ሰርቼ አበላዎታለሁ አላበላዎት? አሴር። አቤት ፋዘርዬ። ምንድን ነው ያሰብከውን ነገር ለምንድነው በግልጽ የማትነግረኝ? ማለቴ ሚስት ምናምን። አሁን ገባኝ። አግባ እያልከኝ ነው? አዎ። ቢያገቡ ችግር አለው እንዴ? እሱ እንኳን ይለፈኝ። እንዴ ለምን? እኔ ሚስት አልፈልግም። ግን እኮ ሀና እርሶ ቢያገቡ በጣም ደስ ይላታል። አንተ ልጅ እሷ ናት የላከች? ማን? ሀና። እና እሷ ነች እንግዲህ ከልጅነቷ ጀምራ አግባ እያለች የምትነዘንዘኝ። ኧረ እሷ እንኳን አላከችኝም። ያው ዝም ብዬ እኔ ሳስበው ያገቡ ይሻላል ብዬ እኮ። አስበህ ሞታል። በልቀውን እንጀራውን ጨምርና ብላ